في واحدة دافعت 24,000 جابت أبوها في السعودية هنا بصفقة الشو السواق. أبوها تعلم طريق السواقة وجاء هنا في السعودية عشان يصير سواق. دورت الكفيل وحطت 2000 ريال صار كفيل حقها. هي دافعت كل شيء، فيزا كل شيء هي اللي جهزتها. إلين يجي هذا البلد والله خلصت 24,000. البنت أنا بعد. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኡሙ ታጁ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ በዚች እንቁና ብርቁ በሆነች እንቁ ድንቁ ነው የሚባለው፣ ብርቁ አስተካክሉት፣ እንቁና ድንቁ በሆነች እህቴ ነው የመጣሁት። በጣም የምወዳት ናት። አላቃትም፣ ሀቂቃ በሚዲያ ነው የማውቃት። በጣም ትመቸኛለች፣ እከታተላታለሁኝ። በእሷ ነው የመጣሁት። ማሻአላህ ተባረከ ረህማን። አላህ ሱብሃነሁ ወተዓላ ይጠብቃት። በደንብ አረበኛ ታወራለች፣ አረበኛ ትሰማለች። ለአረቦቹ በሚገባቸው ቋንቋ እያወራቻቸው ወይም እየለመነቻቸው ወይም እያስረዳቻቸው ነው ያለችው። አዲስ የመጡ እህቶቻችንና ወንድሞቻችን ብዙ መልእክት እያስተላለፉላት ያየችውን አረቦችን እየለመነች እያስረዳቻቸው ነው ያለችው። እከታተላታለሁ ማለት ነው። ሀቂቃ አላህ ይጠብቃት፣ አላህ ያሰበችውን ያሟላላት ሀቂቃ ማለት ነው። ለእህትና ለወንድሞቻችን ድምፅ እየሆነች ነው። አላህ ይጠብቃት። ደስ ብላኛለች። ፎሎ ላይክ አድርጓት፣ አሳድጓት ማለት ነው። እውነት ለአረቦቹ ተሰሚነት እንዲኖራት እናድርግ፣ እንጠነካከር። በዚህ አጋጣሚ ግን ኮሜንት ገባዊ ያየሁኝና ኮሜንቱን ከፈት አድርጌ ያየሁትና የኛ ሀበሾች ብዙ አረበኛ የሚሰማ ብዙ መች አለና፣ በተለይ እነዚህ አዲስ የመጡት አረበኛ መች እንሰማለን፣ በአማርኛ አታወሪም ወይ የሚል ጽሁፍ አይቼ ነው ዛሬ በሷ የመጣሁት ማለት ነው። በዛ አጋጣሚ ላይክ፣ ሼር፣ ሰብስክራይብ አድርጎ ለሁሉም አድርሱ። በተለይ ለአረቦቹ ሼር አድርጉላቸው፣ ለምታውቁት አረቦች፣ ለወንዶች እንዲሆን ለሴቶች ሼር አድርጉላቸው። ሀቂቃ ማለት ነው። ይተላለፍና ይስሙት። አንዳንድ ልብ ያላቸው አረቦች ይመለሳሉ ማለት ነው። ቀስ ብላ እየለመነቻቸው ነው ያለችው። ብዙ እህትና ወንድሞች እየተንገላቱ ነው ያሉት ሀቂቃ ማለት ነው። አሁን አረቦቹ ተበላሽተዋል። አላህ የሐደሃ ኢንሻአላህ፣ አላህ ያስተካክላቸው። እና እኔ በነገራችን ላይ አረበኛ ሰማለሁ፣ መመለስ ግን ያን ታህል አልችልም። ግን እሷ ያለችውን ለምን በአማርኛ አታወሪም ወይ ለምትሉ እህቶች ትንሽ ተረጉምላችኋለሁ። እሷ ግን እያለች ያለችው መልእክት እያስተላለፈች ያለችው ለአረቦቹ እኮ ነው፣ ለእኛን አይደለ፣ ለሐበሻ አይደለም እኮ። የእኛን ጉዳት ሰምታ የእኛን ጉዳት ተረድታ ለአረቦቹ እየለመነች ነው ያለው። ለምን እንደዚህ ታደርጋላችሁ? ደሞዛቸውን በጊዜ ስጧቸው፣ ያለ ስራቸው አታሰሯቸው፣ ለሰዋክነት መጥተው ግመል አታስጠብቋቸው። የሆነ ለዛ እያለች እነሱን አረቦችን ነው እየነገረች ያለችው እንጂ እኛን እኮ አይደለም እያወራች ያለችው ማለት ነው ውዶቼ። ለምን በአማርኛ አታወሪም ወይ ለምትሉ እህቶች ማለት ነው። ኢንሻአላህ እንስማትና አንዳንዶቹን እተረጉምላችኋለሁ ማለት ነው። واخوها ما اعرف، البنت ما اعرفها. يوم جاء الكفيل راح المطار اخذ الولد وده وين؟ وده طريق الدمام عند الجنة. እያለች ያለችው ምንድነው? አንዲት እህቴ ወንድሜን በሰዋክነት ነው ያመጣሁት በፍሬ ቃማ 24,000 ሪያል ከፍዬ ነው ያመጣሁት። እዚህ ተመጣ በኋላ ከፊል ፈልጌ ለከፊሉ 2,000 ሪያል ከፍዬ ከፊል አገኘሁለት። ከዛ ከአየር ሲወርድ ወንድሜ ከፊሉ ሄዶ ተቀበለውና በደማም ገጠር ወሰደው ነው የምትለው። እንደዚህ አለችኝ። በደማም ገጠር ወሰደው። እዛ ወስዶ በሰዋክነት ነው ሰልጥኖ የመጣው ወንድሜ። በፍሬ ቃማ ሳመጣው ሰዋክነት ከፊሉን በሰዋክነት እንዲያሰራው ነው እስቲፋቅ ወይንም ተስማምተን ያመጣው። ከዛ ከአየር ቦታ ሄዶ ታመጣው በኋላ በደማም ገጠር ወሰደው። በደማም ገጠር ተወሰደው በኋላ ግመል ስራ አለው። እንዴት ነው 2 ቀን 3 ቀን እየደወለ ወንድምየው ለእህቱ እንዴት ነው ግመል የምሰራው? እኔ የመጣሁት ሹፍርና ሰልጥኜ ነው የመጣሁት ሹፌር እንዲሆን ነው እንጂ እኔ ከብት ጠብቄ የማላውቅ ሰው እንዴት ነው ግመል፣ በተለይም ግመሎቹን እንዴት ነው የምሰራቸው ብሎ ሲያላስባት ያቺ እህት ለከፊሉ ደውላ ለምን ግመል ታሰራዋለህ? እኔ እናንተ የተዋፈቅነው ስውክና ነው እንጂ መቼ በግመል ነው ስለው ኬፌ ነው እንደፈለኩኝ ማሰራት እችላለሁኝ። ከፈለገ
ይስራ ግመሎችን ካልፈለገ ሁሩጅ ላይ አድርጌ ነው ማሳፈረው አገሩ ብሎ አለኝ ነው የምትላት ማለት ነው። እንደዚህ ብሎ አለኝ ብላ ነግራታለች ጓደኛዋ ወይንም እህቷ። ወንድሜን እንደዚህ አምጥቼው ነበር ከፊሉ እንደዚህ ብሎ አለኝ እያለች ነው ያለችው። ግመል ስራ አስተምረዋለሁኝ። ሱዳን ያለኝ ነበር፣ ሱዳኔው ተሳፍሯል። ስለዚህ የሚሰራልኝ የለም፣ እንደፈለኩኝ ማሰራት እችላለሁኝ። ቆይ እናዳምጣት። أخوها قاعد 3 أيام 4 أيام كلم أختها، قل له أختي ليش أنا هنا؟ أنا ما جيت عشان أشتغل الجمل، أنا ما أعرف كيف شغل الجمل. كلمت كفيل قل لنا اتفقنا اشتغل السواق، ليش خليت عند الجبل؟ بعدين قال لها أنا حرة وأنا كيفي، وين ما بدي يشتغل أنا كفيلة. قالت أخويا ما يعرف الجمل، ما يعرف يا بابا. قال عادي يتعلم لأنه أنا ወንድሜ ጀመል ይሄ ግመል መስራት እኮ አያውቅም ብላ ስትለው ቀስ ብሎ ይማራል። እኔ መብቴ ነው ማሰራት፣ የፈለኩትን ነገር ማሰራት መብቴ ነው። ስለዚህ ቀስ ብሎ ይማራል ብሎ አለኝ። سوداني حقي سافر ما عندي أحد لازم يشتغل لين يجي سوداني. اتفقوا واشتغل لين يجي لين 6 شهور قاعد يشتغل هنا. هنا كوها يعني عندنا ما في ያኒ የተስማሙት 6 ወር ከፊሉ ጋር እንዲሰራ ነው። 6 ወር ከዛም በላይ ሊለቀው ነው መሰለኝ። ያኒ አለከፍ እንዲሰራ ነው መሰለኝ። يحرك زي كده ما في زي كده. والله اولاد ما يعرفون مشاكل زي كده. يقول من الحر هذا ولا عنده مكيف ولا عنده مويه بارد، يبكي 24 ساعه كل ما دق علي. ወንድሜ ያኒ ጓደኛዋ ለዚች እየነገረቻት ማለት ነው። ወንድሜ ቀዝቃዛ ውሃም የለ ሙከይፍም የለ ጣሃው የጉር ነው 24 ሰዓት እያለቀሰብኝ ነው ያለው ብለውም አልሰማኝም። ከፊሉ ሊረዳኝ አልቻለም። كويا يبكي ندمت اللي جبته هنا. اكلم كفيل اقول ادور لي كفيل ثاني ونقل لي قام حقه ولا كفيل ثاني. قال لا والله ما نقلها، تبين اكوب اسوي خروج نهائي اسافر البلد. شفتي ያኒ እህቲቱ ያኒ ታላሰራው በሰዋክነት በመጣበት ስራ ካላሰራው ልፈልግና ከፊል ልፈልግና ነገ አላደርግለት ሌላ ከፊል ልፈልግና ብለው አይ ነገ አላደርግም፣ ተፈለገ ይስራ ካልፈለገ ሁሩጅ ነህ አድርጌ ነው ማሳፈርልሽ ወንድምሽን ብሎ አለኝ። طيب يا اخي حرام عليك، اختها دافعت 24000 جابتها حتى يوم سير كفيله. እህቲቱ 24000 ሪያል ካፍላ ነው ያመጣችው። ለምን ላሳፍረው ትላለህ እያለችው ነው፣ እየለመነችው ነው። አረቡን ማለት ነው እየለመነችው ነው አለችው። አላህን ፍራ፣ ليش እንደዚህ ትላለህ? انت اخذت الفلوس حرام. طيب ليش والله لازم حرام عليك. اي والله لازم حرام عليك. شوفوا 6 شهور هذا بس حطاها راتب شهرين اللي قبل 4 شهور هذا ما حطاها. قلت ليش ما 6 ወር ሰርቷል። የ2 ወር ደሞዝ ነው የሰጠው፣ የ4 ወር ደሞዝ አልሰጠውም። ለምን ነው ማሰጠው እያለች ነው ያለችው። دينا راتب طيب. قالتها كده. قال والله يوم جاء اخوك جمل ما سوى مسابقه ما طلعني فلوس ما اقدر اعطيه. صح. طيب اشتغل الجمل سوى مسابقه ولا مو مسابقه؟ يا جماعه شوفوا نقطه هنا، مثل ما عندك ظروف هو عنده ظروف. تقول اخوي هذه متزوج عنده 3 اولاد في البلد. ተኸየሉ የ4 ወር ደሞዝ 6 ወር ሰርቷል። የ4 ወር ደሞዝ ለምን ነው ማሰጠው ብዬ ስለው ግመል መጠበቅ አልቻለም። ስለዚህ 2 ወር ነው የምሰጠው። የሙሳበቃ ምንድነው ሙሳበቃ? ያኔ ግመሎቹ ጋር መሽቀዳደም አልቻለም ነው ምንድነው? እንደዚህ አልቻለም። ምን አገባው? እሱን እኮ ይሄን ተምሮ አልመጣም። ተምሮ የመጣው ሰዋክነት ነው። ስራውን ማደል እያሰራህ ያለው ለዛውም ደግሞ ደሞዙን ስጠው ስለው የ4 ወር ደሞዝ አልሰጥም። ያኔ መጠበቅ አልቻለም፣ ግመሎቹን መጠበቅ አልቻለም ብሎ አለው ከፊሉ። لا حول ولا قوة إلا بالله። አሁን ያሉ አረቦች በጣም ተበላሽተዋል ሐቂቃ ማለት ነው። ولادة استنوها عشان يصرف عليها، يحولها لهم فلوس. لما نطلع البلد انا بنفسي كل شهر بحول امي فلوس. اذا ما استلمت الراتب اسلف من غيري برسل البلد، لاني كل واحد ايوه كل يعني በወር ስጡን ራቲባችንን። ያኒ እኛ እዳ አለብን፣ ቤተሰብ የምናስተዳድርናል። አሁን ይሄ ልጅ 3 ልጆች አሉት፣ ሚስት አለው። ስለዚህ ለነሱ መላክ ይችላል። አሁን ለአረቦቹ ነው እያለች ያለችው።
ለቤተሰቦቻችን እኛ በወር ለቤተሰቦቻችን እንልካለን። እናንተ ዙርፍ ወይም ዕዳ ከሌለባችሁ የምትሰርፉት ወይም የምታወጡት ነገር ከሌለባችሁ እሺ ደግኛ ግን አለብንና በወር ለምን አትሰጡንም እያለ ያረጉን እየለመነች ነው ያለችው። ظروف مثل ما عندك ظروف هو عنده ظروف. يقول كده دحين البنت تبكي يقول كفيل ما اغير انقل الكفيل ثاني عليها واصفر البلد. يا جماعه شوفوا هذا الشيء غلط. هي اللي دافعت كل شيء جابتها هنا. انت ما تبين وخليه تغير الكفيل ما في مشكله. هو دافع اقامه اشترى فري بيزا يعني ما دفعته ولا ريال واحد. كيف سوى كده؟ አሁን አረቦቹን ነው እያናገረች ያለችው። እኛ ፍሪ ቪዛ አድርገን ስናመጣ እናንተ ምንም ነገር የምትከፍሉት የላችሁም። ለምን ሁሩጅ ነሂ አድርጋችሁ ሀገር ለማሳፈር ለምን እንደዚህ ትላላችሁ? አላህን አፈሩም ወይ? እናንተ ምንም ያወጣችሁት ነገር የላችሁም። እኛ ብዙ መከራ አይተን ብዙ ብር ከፍለን ተበድረን ተቀድመንም በፍሪ ቪዛ እየመጣን እዚህ እናንተ ከፊል በመሆናችሁ ብቻ ሁሩጅ ነሂ አድርገን እናሳፍራለን የምትሉት አላህን አፈሩም ወይ እያለች እየለመነቻቸው ነው አረቦቹ ማለት ነው። ሀቂቃ ለአረቦቹ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። ረሱላቸው ለአረቦቹ ይስሙት ማለት ነው። ለአሰሪዎቻችሁ ወላ ለምታውቋቸው አረቦች ለሴቶችም ሆነ ለወንዶች ሼር አድርጉላቸው። በጣም እየተንገላቱ ነው እህቶቻችን ወንድሞቻችን ያሉት በራብ እንደገና ደግሞ ያልፈለጉትን ስራ ማለት ተዋፍቆ ያልመጡበትን ስራ ደሞዝ ደግሞ ይኸው የ6 ወር የ5 ወር ደሞዝ አስቀምጠው ወላሂ ሙላዝም እያሉ የሚቀመጡ አረቦች አሉና ሼር አድርጉላቸው። ወላሂ والله الله انصر ان شاء الله يا رب. انتوا دحين عامل اللي عنده جمل اللي عنده مزرعه اللي عنده اشياء ما تعطونا يقعد 4 شهور 5 شهور بدون راتب ليش طيب؟ مثل ما عندك ظروف هو عنده ظروف، هو عنده عيال عنده ام عنده اخوان يصرف عليهم. يعني ليش بعدين كيف بعدين؟ انت احد يقول لك بعدين راتبك تجلسين يوم واحد تغيب منك من راتبك يوم واحد يقولون ما ينزل راتب اليوم تجلسون لها والله ما يجلسون نفسكم كده. يعني احد يتعب ويشتغل استلم راتب እያለቻችሁ ያለችው የእናንተ ደመወዝ አንድ ቀን ቢያድርባችሁ አትችሉም። ሩጣችሁ ነው የምትሄዱት ወይም የሆነ ነገር ነው የምታደርጉት። እንኳን ወር 2 ወር እና አንድ ቀን 2 ቀን ራቲባችሁን አታሳድሩም። ከእንደናንተ ነፍስ አድርጋችሁ የኛንም መዩን ያኒ በወር ደሞዛችንን ስጡን አላህን ፍሩ እያለች ነው ያለችው። አረቦቹን እያናገረቻችሁ ነው ያለችው። الله بعد الناس سبحان الله. انا بنت حطتني رقمه كلمت رجال يا بابا كده لنا لقينا لك كفيل هنا نقل الإقامة حقه هنا. قال والله لازم اخسو ما انقل الإقامة حقه يا جباي. እህቲቱ የልጅየው እህት የሰውየውን የከፊሉን ቁጥር ሰጠችኝና እኔ አናገርኩት፣ ደወልኩለት። እኔ ከፊል አግኝቻለሁኝ ነገ አላደርግልን ብንለው ላ ወላሂ ነገ አላደርግም፣ ከፈለገ ይስራ ካልፈለገ አሳፍረዋለሁኝ እንጂ ብሎ አለ። يشتغل هذا الشغل ما يعجبه يسافر البلد. يقول اسوي خروج نهائي اسافر البلد. تخيل حرام. نعم لله رجال هنا رجاجيل طيبين حتى لو نانا من البيت وزال ما مدام على طول يدافعون عنا يقول مساكين لا تسوي كده بس ما ادري بالكم سبحان الله. شوفوا جولين رمو سقريكم بنا شيل ولي قداكم. አሁን ደግሞ በኦሮሞ ልታስተላልፍ ነው። ማሻአላ ተባረከ። ኦሮሞ ታውቃለህ። ያ አላህ ይጠብቅሽ እህቴ። በጣም ደስ የምትል እህት ናት። አረቦቹም ለብዙ እህቶች መፍትሄ ትሆኛለሽ ብዬ ተስፋ አደርጋለሁ። ለአረቦቹ ደርሶ ይሄ ቪዲዮ ማለት ነው እህቴ አላህን እንዲፈሩም ስበብ ትሆኛለሽ ኢንሻአላህ። አላህ ስበብ ያደርግሽም። ውድ እህቶች በቻላችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለተደራሽ እንዲኖረው ለአረቦቹ አድርጉ። ባረክላሁ ፊኩም። በማውቀው እንደዚህ ያኔ አዲስ ለመጣችሁ እህቶች ይሄን መልእክት እያስተላለፈኝ ነው። ቲክቶክ ገብታችሁ ፎሎ ብታደርጓት ወላሂ ብዙ መልእክት ነው በአረቦቹ መሰራላችሁ ማለት ነው። እና አስፈላጊ ከሆነ ኮሜንት ጻፉልኝ። የቀጣውንም እንዲሁ ሰራላችኋለሁኝ ማለት ነው። እኔ እከታተላታለሁ፣ በጣም እወዳታለሁኝ። ባለሽበት አላህ ይጠብቅሽ ውዴ ኢንሻአላህ። አላህ ያክብርሽ። አላህ ተሰሚነት ያለውም ይሁንልሽ ኢንሻአላህ። ምንድነው ስበብ የምትሆኝ አላህ ያድርግሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።